የዘመኑ ምርጥ ፊልም ዘ ሻውሻንክ ሪደምፕሽን በአይኤምዲቢ የምን ጊዜም ከፍተኛ ደረጃ የተሰጠው ፊልም። ለምን እንደሆነ ያውቃሉ? ካላያችሁት የፊልም ህይወታችሁ ገና አልጀመረም ማለት ነው። ታሪኩን በትንሹ ነው። አንዲ ዱፍሬን ያልፈጸመው ወንጀል ሚስትህን ገለሃል ተብሎ በግፍ የእድሜ ልክ እስራት ተፈርዶበት ሻውሻንክ ወደ ተባለ አስከፊ እስር ቤት ይገባል። እዚያም ከሬድ ወይም ሞርጋን ፍሪማን ጋር የጠበቀ ጓደኝነት መስርቶ በዚያ ጨለማ ቦታ ውስጥ ተስፋን ፍለጋ የሚያደርገው የ20 ዓመታት ጉዞን እናያለን። ለምን ማየት አለባችሁ? የተስፋ ኃይል። ፊልሙ ተስፋ አደገኛ ነገር ነው የሚሉትንና ተስፋ ጥሩ ነገር ነው የሚሉትን ወገኖች ይሞግታል። የሞርጋን ፍሪማን ትረካ፣ የሬድ ድምፅ እና ትረካ ብቻውን ፊልሙን ድንቅ ያደርገዋል። የመጨረሻው ድንገተኛ ለውጥ፣ የፊልሙ መጨረሻ ላይ የሚሆነው ነገር አይምሯችሁን ነው የሚበትነው። ፍጹም እርካታ የሚሰጥ ክስተት። በእኔ ግምገማ ታሪኩ 10 ከ10፣ ትወና 10 ከ10፣ ፕሎት ትዊስት 10 ከ10። በአጠቃላይ ይህ ፊልም ስለ እስር ቤት ብቻ ሳይሆን ስለ ሰው ልጅ ጽናት፣ ስለ ጓደኝነት እና ስለ ነፃነት ትልቅ ትምህርት የሚሰጥ ድንቅ ስራ ነው። ዘ ሻውሻንክ ሪደምፕሽን። አቤኒ ነኝ። በቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ላይ አሳውቁኝ። ይህን ቤት ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ።